ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን እኔ ጋር ሁሉ ሰላም ሁሉ መልካም። እንኳን ወደ አቤ ፊደል አካዳሚ በሰላም መጣችሁ። አካዳሚያችን ዛሬም እንደተለመደው የአማርኛ ትምህርቶችን በእንግሊዝኛ እንዴት መጻፍ እንዳለብን ማለትም የአማርኛ እንግሊዝኛውን ይዤላችሁ መጥቻለሁ። አብዛኞቻችን ኢትዮጵያውያን የአማርኛ እንግሊዝኛ ለቴክስትም ለተለያየ ጽሁፍም እንጠቀምበታለን እና እሱ ደግሞ ቤዝ ስለሆነ እሱን ይዤላችሁ መጥቻለሁ። ከዚህ በፊትም ብዙ ቪዲዮዎችን ሰርቻለሁ። እነሱን ደግሞ ለማግኘት በዚህ ሊንክ እየገባችሁ ማየት ትችላላችሁ። እንዲሁም ይህ ቪዲዮ ሁሌ የሚደርሳችሁ ደግሞ ላይክ፣ ሸር፣ ሰብስክራይብ ማድረግ እንዳትረሱ። ኦንላይን መማር የምትፈልጉ ደግሞ የትኛውም ዓለም ብትሆኑ እና በማንኛውም ሰዓት በየትኛውም የሶሻል ሚዲያ አማራጭ መማር ትችላላችሁ። እኛን ለማግኘት ደግሞ ከታች ባለው ስልክ ቁጥር እየገባችሁ ኢሞ፣ ዋትሳፕ፣ ቴሌግራም እንዲሁም ሌሎችን የሶሻል ሚዲያ አማራጭ ተጠቅማችሁ ማግኘት ትችላላችሁ። ቀጥታ ወደ ትምህርታችን እንሂድ። እዚህ ጋር አ መ ሰ ግ ና ለ እዚህ ጋር እና ትገባል። ሶሪ እዚህ ጋር እና መግባት አለባት። ና ለ ሁ አመሰግናለሁ። ወ ን ድ ሜ አማርኛው ምን ይላል? አመሰግናለሁ ወንድሜ ይላል። ከዛ እንግሊዝኛውን ደግሞ እንየው። አ ይላል እዚህ ጋር እንግሊዝኛው መ ኤም ኢ ስትሆን መ ናት። ኤስ ኢ ሲሆን ደግሞ ሰ ነው። ግ ስንል ደግሞ ጅ ብቻ ናት። ና ስንል ኤን ኤ ነው። ለ ስንል ኤን ኢ ነው። ሁ ስንል ደግሞ ኤች ዩ ነው። አጠቃላይ አመሰግናለሁ ይላል። ወንድም የሚለው ደግሞ ወ ስንል ደብሊው ኢ ናት። ን ስንል ኤን ብቻ ናት። ድ ስንል ዲ ናት። ሜ ስንል ኤም ኢ ነው። ወንድሜ ይላል። አመሰግናለሁ ወንድሜ ይላል። ያው እዚህ ጋር እናን እንዳትረሷት እዚህ ጋር እንዳለች አመሰግናለሁ ወንድሜ ይላል አማርኛው። እንግሊዝኛው ደግሞ እንደዚህ እንቀይራለን ማለት ነው። ኦኬ እዚህ ጋር ደግሞ ፊ ል ም ፊልም ማ የ ት ማየት እ ወ ዳ ለ ሁ እወዳለሁ። አጠቃላይ ፊልም ማየት እወዳለሁ ይላል። ወደ እንግሊዝኛ ስንቀይረው ደግሞ ፊ ስንል ኤፍ አይ፣ ል ስንል ኤል፣ ም ስንል ደግሞ ኤም ብቻ ፊልም ይላል። ማየት ስንል ደግሞ ማ ስንል ኤም ኤ፣ የ ስንል ደግሞ ዋይ ኢ፣ ት ስንል ደግሞ ቲ ብቻ ናት ማየት ይላል። እወዳለሁ ስንል ደግሞ እ ስንል ኢ፣ ወ ስንል ደብሊው ኢ፣ ዳ ስንል ዲ ኤ፣ ለ ስንል ኤል ኢ፣ ሁ ስንል ኤች ዩ እወዳለሁ ይላል። ደግሞ አጠቃላይ ፊልም ማየት እወዳለሁ ይላል። እዚህ ጋር ደግሞ እ ሁ ድ እሁድ፣ ቀን ቀን፣ ስራ ስራ፣ የለኝም የለኝም፣ እሁድ ቀን ስራ የለኝም ይላል። በእንግሊዝኛ ደግሞ እ ስንል ኢ ናት። ሁ ስንል ደግሞ ኤች ዩ፣ ድ ስንል ደግሞ ዲ ብቻ ናት እሁድ። ቀን ስንል ደግሞ ኬኢ ስትሆን ቀን ናት። ከዛ ን ስንል ኤን ብቻ ናት ቀን ይላል። ስራ ስንል ደግሞ ስ ስንል ኤስ ብቻ ናት። ራ ስንል ደግሞ አሬ ናት ስራ። የለኝም ስንል ደግሞ ዋይ ኢ የ ናት። ለ ስንል ደግሞ ኤል ኢ፣ ኝ ስንል ጂ ኤን፣ ከዛ ም ደግሞ ኤም ብቻ ማለት ነው
የለኝም ይላል። አጠቃላይ እሁድ ቀን ስራ የለኝም ይላል። እዚህ ጋር ደግሞ ሰኞ ሰኞ ስራ ስራ እጀምራለሁ ሰኞ ስራ እጀምራለሁ ይላል። ኦኬ ወደ እንግሊዝኛው ሲቀየር ደግሞ ሰ ስንል ኤስ ኢ ኞ ስንል ደግሞ ጂ ኤን ኦ ሶስቶችን ማለት ነው። ሰኞ ስራ ስንል ደግሞ ስ ስንል ኤስ ራ አር ኤ ስራ ይላል። እጀምራለሁ ስንል ደግሞ ስንል ኢ ናት። ጀ ስንል ጅ ኢ ናት። ጀ ኢ ጀ ኢ ም ስንል ደግሞ ኤም ብቻ ናት። ራ ስንል ኤር ኤ ለ ስንል ኤል ኢ ሁ ስንል ኤች ዩ እጀምራለሁ ይላል። እጀምራለሁ ኢ ጀምራለሁ ሰኞ ስራ እጀምራለሁ ይላል። ኦኬ እዚህ ጋር ደግሞ መ ም ህ ሬ ን መምህሬ ወ ደ ዋ ለ ሁ እወደዋለሁ ይላል። መምህሬን እወደዋለሁ። መ ስንል ኤም ኢ ም ስንል ኤም ብቻ ህ ስንልም ኤች ብቻ ናት። ሬ ስንል አር ኢ ን ስንል ኤን ብቻ ናት። መምህሬን እወደዋለሁ ስንል ደግሞ ስንል ኢ ብቻ ናት። ወ ስንል ደብሊው ኢ ናት። ደ ስንል ዲ ኢ ናት። ዋ ስንል ደብሊው ኤ ለ ስንል ኤል ኢ ሁ ስንል ደግሞ ኤች ዩ እወደዋለሁ ይላል። መምህሬን እወደዋለሁ። እዚህ ጋር ደግሞ ጠ ን ክ ሬ ጠንክሬ ማ ራ ለ ሁ እማራለሁ ይላል። ጠንክሬ እማራለሁ። በእንግሊዝኛው ደግሞ ጠ ስንል ቲ ኢ ን ስንል ኤል ክ ስንል ኬ ብቻ ሬ ስንል አር ኢ ጠንክሬ ይላል። ይሄ እማራለሁ ስንል ደግሞ ስንል ኢ ማ ስንል ኤም ኤ ራ ስንል አር ኤ ለ ስንል ኤል ኢ ሁ ስንል ደግሞ ኤች ዩ እማራለሁ ይላል። አጠቃላይ ጠንክሬ እማራለሁ። ለዛሬው ያለን ቪዲዮ ይሄን ይመስላል ውድ ቤተሰቦች። ቀጣይ ደግሞ ሌላ አሪፍ አሪፍ የሆኑ ቪዲዮችን እየላችሁ እመጣለሁ። እስከዚያው ቪዲዮአችን እንዲደርሳችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ኦንላይን መማር የምትፈልጉ ደግሞ ከታች ባለው ስልክ ቁጥር እየገባችሁ ዋትስአፕ፣ ቴሌግራም እኛን አናግሩ። እናንተ በሚመቻችሁ ሰዓት እናስተምራለን። ቦታ ርቀት ሳይገድባችሁ ከየትኛውም ዓለም ላይ ሆናችሁ መማር ትችላላችሁ። እንግሊዝኛ፣ አማርኛ እንዲሁም ሌሎች መማር ትችላላችሁ። ቻው፣ አመሰግናለሁ።